አብርሃም በዚህ ሰዓት ይሄን ማድረጉ ለምን አስፈለገ? ይሄን ለማስተዋወቅ መሞከሩስ ይሄን ያክል አስቸኳይ ነበርን ካልን በጭራሽ ይሄ ሰዓት ትክክለኛ ሰዓት እንዳልሆነ አብርሃምን ፍቅርም ጠንቅቀው ያውቃሉ። በዛ ላይ ደግሞ አሁን ሩታ ምን አይነት ስሜት ላይ እንደነበረች አሁን ላይ የሆነች ያሳለፈችው ያለችው ጊዜ ደግሞ በጣም ከባድ የሆነ ጊዜ እንደሆነ ለሁላችሁም ግልጽ ነው። ፋሚሊስ በዚህ ሰዓት እንደዚህ ማድረጉ ሩታን ለምን ማናደድ፣ ለምን ማበሳጨት፣ በዚህ ልክ እሷን ይሄን ያክል ለመጫን እንደፈለገ ግልጽ አይደለም። ምክንያቱም በዚህ ሰዓት አብሯት ያለው ከጎኗ ያለው ልጇና ልጇ ብቻ ነው። በዚህ ሰዓት እሱን ይዞ መሄድ ከዚህ በፊትም እንደተነጋገር ነው ሁላችሁም እንደምታውቁት ሉሌ በዚህ ከሷ ፍቃድ እሷ በማታቀበትና እሷ ባልገባትና ባልፈቀደችበት ሰዓት ይዞ መሄድ አይችልም። ምክንያቱም እንድታሳድገውና ከሷ ጋር እንዲሆን በህግም በፍርድ ቤትም የተፈቀደ ነገር ስለሆነ እሷ ባላወቀችበት አባቱ ነው። እውነት ነው፣ ምንም ይሄን የሚቀይረው ነገር የለም። ግን የሷን ፍቃድና የሷን ቀናት በፈቀደችለት እሱ ጋር እንዲሆን በወሰነችበት ሰዓት ነው ሊያገኘው የሚችለው። አብርሃም ደግሞ እንደዚህ ነገር መጠበቅ አልፈለገም። ምክንያቱም አሁን ጊዜው እንዳልሆነ ያውቃል። ግን ለፍቅር ለማስተዋወቅ መሄዱ በጣም የሚያሳዝንና ለሩታ ምን ያክል ክብር እንደሌለው ከዛ በተጨማሪ ደግሞ ልጁን በዚህ ልክ ካሜራ ለካሜራ ከአንድ ሴት ወደ አንድ ሴት እንደዚህ ያሸጋገረው ምናልባት ስሜቱ ራሱ ያ ካንዳቸው ወደ አንዳቸው የሚገባው ኢነርጂ ይሄ እንትን ራሱ የሚሸጋገረው ኢነርጂ ምን ያክል ከባድ እንደሆነ ልጅ ታውቃላችሁ። ያን ነው እያደረገ ያለው። ምክንያቱም ነገ ከነገ ወዲያ ደግሞ አብርሃም በድጋሚ ሌላ ሴትም ከመጣች አሁን ሉሌን ይዞ ለማስተዋወቅ መሄዱ አይቀርም። ምክንያቱም ይሄ የአብርሃም ባህሪ ነው። ሰላም ውድ የቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ አዲስና ልዩ በሆነ ሀሳብ እንደገና ተመልሰን እንመጣለን። ተገናኝተናል በድጋሚ። ወደ ቪዲዮ ከመግባታችን በፊት ግን ሁሌም እንደተለመደው ቻናል ሰብስክራይብ በማድረግ ቤተሰብ አድርጉኝ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ጉዳያችን እንገባለን። በዚህ ሰሞን በአብርሃምና በሩታ ብሎም ደግሞ በሄርሜላ በኩል ያለው ነገር በጭራሽ በጠበቅነው መልኩ እየሄደ አይደለም። ምክንያቱም አብርሃም ከተለያየ አቅጣጫ ተቃውሞ እየደረሰበት ነው። ከወንድሙ ከሁሉም ጋር ተጋጅቷል። ሰሞኑን እያደረገ ያለው ነገር ምን ያክል ጋጥ ወጥነት የተሞላበት እንደሆነ ሁላችሁም እያያችሁ ነው ፋሚሊስ። ምክንያቱም አብርሃም ከሁለቱ ጋር ከተለያየና ከነሱ ጋር ከንትን ካለ በኋላ በዚህ ፍጥነት በዚህ ሁኔታ ውስጥ ፍቅርን ወደ ህይወቱ ማምጣቱ ምን ያክል ሲያስብበትና ሲዘጋጅበት እንደነበረ በግልጽ የሚያሳይ ነው። ምክንያቱም ማንም ወንድ በቅርቡ ከተለያየ በኋላ እንደ አዲስ በዚህ ፍጥነት አዲስ ገርልፍሬንድ ጠብሶ ከዛ በኋላ ድጋሚ ለማስተዋወቅ መምጣቱ ከዚህ በፊት ሲያስበውና ሲዘጋጅበት የነበረ ነው እንጂ አዲስ ነገር እንዳልሆነ በግልጽ የሚያሳየን ነው። ባለፈውም እንደነገርኳችሁ አሁን እስካሁን አብርሃም እየሰራው የነበረው ድራማ አሞኛል፣ የሆነ ነገሩ አድርገውኛል እያለ ከነሱ ጋር የሚጋጭበትና የሚለያይበትን መንገድ ነው ሲፈጠር የነበረው። በመጨረሻም ያ ነገር ሁላችንም የምናምንበት ባይሆንም ከነሱ ጋር ግን የሚጣላበት ምክንያቱ ሆኗል። ከዛም በኋላ የልጅነቴ አብሮ አደጌ ምናምን ብሎ በፊት የነበረችውን ፍቅረኛ ድጋሚ ይዞ ከች ብሎላችኋል። ይሄን ደግሞ በዚህ ሳምንት እያየን የነበረው የነገሮች ሁኔታ ወዴት እየሄዱ እንደሆነ ግራ የሚያጋባ ነው። ምክንያቱም አብርሃም መቼ እንደሚረጋጋ መቼ እርግጥ ብሎ እንደ ሁሉም ጥሩ ህይወት መኖር እንደሚችል ግራ የሚገባ ጊዜ ነው። ምክንያቱም አብርሃም እያደረገ ያለው እያንዳንዱ ነገር የበሰለ ትልቅ የምንለው አይነት የወንድ ባህሪ ሳይሆን ልክ እንደ ልጅ ነው እየሆነ ያለው። ገና ቦርቁ ምንም ነገር እንዳላየ የወለደ ያገባ እና ከሚስት ጋር አብሮ የኖረ ወንድ አይመስልም። ሁላችሁም እያያችሁት ያለው ገና ጎረምሳ ምንም ገና ዘሎ ያልጠገበ ሰው እንደሆነ ነው እያያችሁ ያላችሁት። ይሄ ደግሞ የአብርሃም ባህሪ ነው። ምክንያቱም አንዳንድ ሰው ባህሪ ምንም ቢሆን ይሄ ነገር የሚለቀን አይሆንም። ምክንያቱም ይሄ ነገር ለአብርሃም ምን ያክል የሚኖርበት እስትንፋሱ እንደሆነ እያያችሁ ነው። ትንሽ መረጋጋት የሚባል የለም። ከአንድ ሴት ወደ ሌላ ሴት ለመዝለል ምንም አይነት ጊዜ አይጠብቅም። ከደበረው እዛ ቦታ ላይ ያለው ሁኔታ ካልተመቸው በሆነ ሰበብ ሀሳቡ ራሱን ነፃ አድርጎ በሌሎቹ አማኝቶ ሀሳቡን በተግባር ላይ ሲያውል አሳይታችሁታል። ከዚህ በፊት እነ ሩታን እያስጠቆረ እነ ሄርሜላን እያስጠቆረ እሱ ደግሞ እንደታመመ እያደረገ እነሱን ጥፋተኛ እሱ ደግሞ ልክ እየመሰለ ከነሱ ህይወት እየወጣ ወደ ሌላ ሴት በተደጋጋሚ አይታችሁታል። አሁንም ያደረገው ፍቅር ጋር ይሄን ነው።
ምክንያቱም ፍቅር እኔ ከዚህ በፊትም ነግራችኋለሁ ሁላችሁም ይቺ ሴት የመጀመሪያው እንደነበረች ሁላችንም እናውቃለን። ያን ትቷት ወደ ሩታ መጡ። ከሩታ ጋር ተጋብቶ ልጅ ወልዶ ከዛም ድጋሚ ከሩታም ጋር ተለያይቶ ደግሞ ወደ ሄርሜላ ሄዶ ከዛ በኋላ ይሄ ነገር ከተፈጠረ በኋላ ተመልሶ ወደ ፍቅር መሄዱ ምን ማለት እሷ ራሱ ለራሷ ምን አይነት ክብር ያላት ሴት ነች የሚለው ለጥያቄ ምልክት ውስጥ የሚገባ ነው። ምክንያቱም በማንኛውም ሰዓት እየሄደ የሚያገኛት አይነት ሴት መሆኗ ለራሷስ ምን አይነት ስሜት ይሰጣታል የሚለው የሁላችንም ጥያቄ ነው። ምክንያቱም እሷም ልጅ እንዳላት ሁላችሁም ታውቃላችሁ። እንግዲህ ሁለቱም ልጅ አላቸው፣ ከሌላ ሴት ልጅ አላቸው። ድጋሚ ባልና ሚስት ለመሆን ጥረት እያደረጉ ነው ያለው። ይሄ ግን የሚሆን ነገር አይደለም። ምክንያቱም ሩታ ማን እንደሆነች ሁላችሁም የተረዱ አይመስለኝም። ሩታ የምትፈልገው ነገር አለ። አብርሃም ነበር አሁን ላይ እያየነው ያለነው ነገር ግን በጣም አብርሃም መየሄድበት ያለው መንገድ ሩታን ምን ያክል እያበሳጫትና እያስከፋት እንደሆነ እያያችሁ ነው። ስለዚህ እኔ እንደ ሐሳብ እኔ እንደ ተመልካችና አብሮ እንደቆየ ሰው እዚህ ጋር ሩታን ልላት የምችለው አሁን በዚህ ሰዓት የሚያስፈልግሽ ከልጅሽ ጋር ጥሩ ጊዜ ማሳለፍ፣ ለሱ ጊዜ መስጠትና ያ የነበረውን ደስታሽን ፈገግታሽን ያን ነገር ለመመለስ ጥረት ነው ማድረግ ያለብሽ። ምክንያቱም አብርሃም ምንም የምትቆጣጠሪው ሰው እንዳልሆነ ግልጽ ነው። አብርሃም ሲፈልግ ዛሬ ካንቺ ጋር ይሆናል፣ ሲፈልግ ነገ ከሌላ ሰው ጋር ይሆናል። ስለዚህ በዚህ ሁኔታ እሱ በሚያመጣው እንደዚህ ነገር አንቺ መበሳጨትና ችግር ውስጥ መግባት አይጠበቅብሽም። ራስሽን ጠብቀሽ በስርዓት ከልጅሽ ጋር ጥሩ ጊዜ ማሳለፍና ያንን የባከነውን ጊዜ ደግሞ ማካካስ ትችያለሽ ነው የምለው። ምክንያቱም የአብርሃም ባህሪ የሚታወቅ ነው። ነገም ደግሞ ከፍቅር ውጪ ደግሞ ከፍቅር ጋር ትንሽ ጊዜ እንዲከዘለለ በኋላ ድጋሚ ደግሞ ፍቅርን እኛ ላይ አደባባይ ላይ አስጥቷት እሷን የሷ ችግር እንደሆነ የሷ ጥፋት እንደሆነ ለኛ አሳይቶን ድጋሚ ሌላ ሴት ጋር መሄዱ አይቀርም። ወይም ተመልሶ ደግሞ እንደተለመደው ወይ ወደ ነሩታ ወደ ሄርሜላ መመለሱ አይቀርም። ምክንያቱም አብርሃም ልቡ ምን እንደሚፈልግ እናውቃለን። ልቡ አንድ ሰው እንደሚወድ እናውቃለን። ግን ይሄ ስሜቱን ግን መቆጣጠር ስለማይችልና ለስሜቱን ደግሞ መግዛት ስላልቻለ ነው ከአንድ ሰው ወደ አንድ ሰው እየዘለለ ያለው። ስለዚህ በዛ ልክ ባትሆንና ብትረጋጋ በጣም አሪፍ ነው ብለን ነው የምናስበው። ምክንያቱም እንደዚህ ማድረግ ልጅን እስከ መጨረሻው ካንተ ሊያረቀው እንደሚችል ማመን አለብህ። ምክንያቱም በፍርድ ቤት ሄዳ ሩታ ሐሳቧን መናገር ትችላለች። ምክንያቱም ጥሩ ካልሆኑ ሰዎች ጋር ለኔም ለልጅም ጥሩ ነገር ለሌላቸው ሰዎች ጋር እያገናኘብኝ ነው፣ ይሄ ደግሞ የልጅን ደህንነት እንትን ይላል ብላ ከሱ ጋር እንዳይገናኝ ልታደርገው ትችላለች። ስለዚህ በዛ ልክ ከሷ ጋር እንደዚህ አይነት ችግር ውስጥ ባትገባ ጥሩ ነው። የልጅን ፍቅር ልጅን የማየት ፍላጎት ካለ በልክ አድርገው እንደዚህ ካገኛቸው ሴቶች ጋርም ይሄ ገና ምንም ማያውቅ ልጅ ጋር እያገናኘ ደግሞ ላንተም ለልጁም ጥሩ ስላልሆነ በዛ ልክ እንደዛ ማድረግን ብታቆም ጥሩ ነው ብዬ ነው ማሰበው። ፋሚሊስ ዛሬ አወራንበት ጉዳይ መሰል በቀጣይ በሌላ አዲስ ሀሳብ እንደገና ተመልሰን እንገናኛለን። በመጨረሻ ሙሌም እንደተለመደው ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ይህን ቪዲዮ ከወደዳችሁት ደግሞ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻችሁ።